ሰላም እንዴት ናችሁ? ዛሬም በሌላ የትሬዲንግ ሪካፕ ቪዲዮ ተመልሰናል። ዛሬ የምናየው በ8 ሴፕቴምበር 8 2025 የነበረ ማርኬት ወደ 3 ሴታፕ እንዴት እንደገባቸው ለምን እንደገባቸው እያንዳንዱ ነገር ነው ያለን። ሶስቱን ሴታፖች ያው እስቲ በ8 በ9 እንዲሁም ደግሞ በ10 ይመስለኛል እነሱን ሴታፖች እንዴት እንደገባቸው እያንዳንዱን ነገር እናያለን። ከዚህ በፊት የአርብ ዕለት ሪቨርሳል ነገር ነበር ሳሳያቸው የነበረው የባለፈው ቪዲዮ ማለት ነው። በዛሬው ዕለት ደግሞ የምናየው በትሬንዱን በተከተለ መንገድ ያው ዲስካውንት ዞን ላይ ጠብቀን ያው እንደነገርኳቸው ቡሊሽ ላይ ነው ያለው የኢንዴክስ 30 ማለት ነው። ስለዚህ ቡሊሽ ሴታፕ ዲስካውንት ዞን ላይ ጠብቀን ፒዋይ ላይ ጠብቀን ምን አይነት ኢንትሪ እንደምናገኝ ወይም ደግሞ እንደምንጠቀም እያየን በደንብ ያለውን ነገር እንወያያለን ማለት ነው። ዛሬ በስፋት ላሳያችሁ የምፈልገው ያው የአይሲቲ አንዱ ሞዴል የሆነውን ማርኬት ሜከር ሞዴል ወይም ደግሞ ኤኤምዲን በመጠቀም የምንገባው የትሬዲንግ ሴታፕ በደንብ ፎከስ አድርገን እሱን እናያለን ማለት ነው። በመጀመሪያ ታዲያ ስለ ማርኬት ሜከር ሞዴል አንዳንድ ነገር ልበላችሁ። ማርኬት ሜከር ሞዴል የምንለው ከማርኬት ሜከሮች ጋር እኩል ሴታፓችንን ወይም ደግሞ ፕራይስ ሬንጃችንን ጠብቀን የምንገባው ሴታፕ ነው። እዛ ውስጥ 3 ፌዞች አሉ። እነሱም ይሄ የምንለው አኩሙሌሽን ወይም ደግሞ ኮንሶሊዴሽን ፌዙ ነው። ከዛ በኋላ ደግሞ እሱን ኮንሶሊዴሽን ማኒፕሌት እስኪደረግ እንጠብቃለን። ከዛ በኋላ ደግሞ ዲስትሪቢዩሽኑ ወይም ደግሞ ኤክስፓንሽኑ ይቀጥላል ማለት ነው። ስለዚህ እነዚህን 3 ነገሮች አንድ ላይ ኮምባይን በማድረግ እንዲሁም ደግሞ ዲሊንግ ሬንጃችንን ሪስፔክት በማድረግ አሪፍ የሆኑ ሴታፖችን ካች ማድረግ እንችላለን ማለት ነው። ስለዚህ አሁን ላይ የምናየው በመጀመሪያ ስለ ማርኬት ሜከር ሞዴል አንዳንድ ነገር ልበላችሁ። ማርኬት ሜከር ሞዴል የምንለው ያው እዚህ ጋር ምስሉ ላይ እንደምታዩት 15 ሚኒት ላይ ላድርጋት። ኦኬ እሺ። እዚህ ጋር እንደምታዩት በመጀመሪያ ሃየር ታይም ፍሬም ላይ ያለውን ነገር እዚህ ጋር አሁን ሃየር ታይም ፍሬም ነው ወይም ዴይሊ ላይ ወይ 4 አወር ላይ ነው ብለን እናስብ። 4 አወር ላይ በመጀመሪያ ዲሊንግ ሬንጅ ያው ክሬት ይደረጋል። ከዛ ዲሊንግ ሬንጁ ሪስፔክት ባደረገ ሁኔታ ደግሞ ሪትሬስ እያደረገ ያለውን ኢምባላንስ እንዲሁም ደግሞ ፒዋይ ሚቲጌት እያደረገ ቡሊሽ የሆነውን ኮንዲሽን ይቀጥልላል ማለት ነው። ስለዚህ ይህንን በመከተል የ4 አወር ወይም ደግሞ ዴይሊ ላይ ያለውን ፒዋይ በመጠቀም ወደ ዲስካውንት እስኪገባ እየጠበቅን ከዛ ደግሞ ትሬንዳችንን ፎሎ ባደረገ መልኩ ሴታፕ እንፈልጋለን ማለት ነው። እዚህ ጋር እንደምታዩት በመጀመሪያ 4 አወር ላይ ያው ዲሊንግ ሬንጅ ክሬት ይደረጋል። ከዛ ልክ ክሬት ከተደረገ በኋላ ሪትሬስ አድርጎ እዛ ውስጥ ያሉትን የተለያዩ ፖይንት ኦፍ ኢንተረስቶችን የተለያዩ ኢምባላንሶችን ፊል እያደረገ ወደ ላይ ይቀጥላል ማለት ነው። ከዛ እዚህ ላይ ሎወር ታይም ፍሬም ላይ ምን አይነት ኮንፈርሜሽን እንጠብቃለን የሚለውን ስናይ ደግሞ በማርኬት ሜከር ህግ መሰረት ያው ልክ ወደ ታች ሪቨርስ ያደርግልን የሆነ ፒዋይ ይኖረናል። ለምሳሌ አሁን እዚህ ጋር መስመሩ ላይ እንደምታዩት የ4 አወር ወይ ፌር ቫልዩ ጋፕ ወይ ኦቢ ነው ብለን እናስብ። ፌር ቫልዩ ጋፕ ነው ብለው እሱም ፌር ቫልዩ ጋፕ ከመንካቱ በፊት ምን አይነት ነገሮችን እናያለን ወይም ደግሞ ከነካ በኋላስ ምን አይነት ነገሮችን እናያለን የሚለውን እያንዳንዱን ዲቴል እያየን ምንሄድ ይሆናል ማለት ነው። በመጀመሪያ ልክ ወደታች ሲመለስ ያው የሆነ ሊኩዊዲቲ ቢውልድ እንዲደረግ ከዛ በኋላ ደግሞ ያንን ሊኩዊዲቲ በሁለተኛው ፌዝ ወይም ማኒፑሌሽን ሊኩዊዲቲውን ግራብ እንዲያደርገው እንጠብቃለን። ያው ፒአዩ ግድ ከመግባታችን በፊት ወይም ደግሞ ትሬድ ኤክስኪዩት ከማድረጋችን በፊት ያ ፒዋይ መነካት አለበት። ያ ፒዋይ አልተነካ ማለት ያው አንዱ ሩላችን ሪስፔክት አልተደረገም ማለት ነው። ስለዚህ የግድ እሱ እስኪሆን መጠበቅ አለብን እና ደግሞ ኤኤምዲ ፎርማችን ክሬት እስኪደረግ መጠበቅ አለብን ማለት ነው። እዚህ ጋር እንደምታዩት ኮንሶሊዴት ያደርጋል። ከዛ በኋላ ማኒፕሌት ያደርጋል። ከዛ በኋላ ያው ፒዋዩ ላይ አሪፍ የሆነ ኮንፈርሜሽን ይሰጠናል። ከዛ ኢንትሪያችንን ከሱ ላይ አድርገን ወደ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ታርጌት ማድረግ እንችላለን ማለት ነው። ወደዚህኛው ሊኩዊዲቲ ማለት ነው። ስለዚህ አሁን ያሳየዋችሁን ነገሮች ቻርት ላይ ልክ እንደዚህ ኤግዛክት ላናገኘው እንችላለን። ነገር ግን
በደንብ ፎከስ አድርገን በማየት ያለውን ነገር ያለውን ፖይንት እያንዳንዱን ነገር ዲቴል በማየት እነዚህን ነገሮች ለይተን በተለያዩ ፎርም ማውጣት እንችላለን። እኔ ከወሰድኳቸው ትሬዶች ከሶስቱ ምን ተፈጥሮ ነበር፣ እንዲሁም ደግሞ እነዚህን ፎርሞች እንዴት አየኋቸው፣ እንዴት አገኘኋቸው የሚለውን እያንዳንዱን ዲፕሊ ገብተን እናያለን ማለት ነው። ቻርቱ ላይ እንሂድና ሶስቱን የነበሩትን ሴታፖች እንዴት እንደገባቸው እያንዳንዱን ነገር እኔ ማለት ነው። ስለዚህ ቻርቱ ላይ አሁን እነዚህ ሶስቱን ሴታፖች ነው ማሳያችሁ ቻርት የፎሬክስ ሪፕሌይ ላይ ያለ ቻርት ነው። ለምንድነው ትሬዲንግ ቪው ላይ ትንሽ ወደ ኋላ ተመልሼ ማየት አልቻልኩም በ1 ሚኒት ቻርት ማለት ነው። ስለዚህ የፎሬክስ ሪፕሌይ እንጠቀምና እዚህ ጋር ኦናዳ ቻርት ነው እንደሚታያቸው። ኦናዳ አልጠቀምም በእርግጥ ትንሽ ከዛኛው ጋር ልዩነት አለው። ልዩነቱን በኋላ ላይ ማሳያችሁ ይሆናል። እነዚህን ሴታፖች እንዴት እንደገባቸው እና ሪዛልታቸውስ ምን ይመስላል የሚለውን ዲፕሊ አብረን እናያለን ማለት ነው። ስለዚህ ከሃየር ታይም ፍሬም እንጀምርና ወርታች ብሬክዳውን እያደረግነው እያንዳንዱን ነገር ፎከስ ሆነን ያለውን ነገር እናያለን ማለት ነው። የምንጀምረው ከ4 ሃወር ቻርት ነው። 4ኤች ላይ ምን ነበረ ባለፈው ብሬክዳውን እንዳደረግኩላችሁ ከዚህ ሌቭል ጀምረን ነበር ብሬክዳውን እያደረግን የመጣ ነው። እዚህ ጋር ነበር የባለፈው ኢንትሪ። ከዛ አሁን ላይ እንደምታዩት ቡሊሽነቱን ስቲል ነው ቀጥሏል ማለት ነው። ስለዚህ እዚህ ጋር እንደምታዩት አዲስ ዲሊንግ ሬንጅ ይፈጠራል። ወደዛ ዲሊንግ ሬንጅ ሪስሬስ እያደረገ ፊል ያደርገዋል። ከዛ ይሄዳል። ከዛ በኋላ ተመልሶ ደግሞ እዚህ ጋር እንደምታዩት ኢንተርናል ሬንጅ ሊኩዲቲውን ተመልሶ ይመጣና ደግሞ ከእንደገና ግራብ አድርጎት ከእንደገና ሌላ ዲሊንግ ሬንጅ እየሰጠን ወደዛው ሪስሬስ እያደረገ ያሉትን ፒያዎች እየነካ አሪፍ ኮንፈርሜሽን እየሰጠን ነው እየሄደ ያለው ማርኬቱ። ስለዚህ እኔ የገባሁት በ8 የነበረው የሴፕቴምበር 8 የነበረው ቻርት ላይ ወይም ደግሞ የነበረው ማርኬት ላይ ምን አይነት ኮንዲሽኖች ነበሩ የሚለውን ዲፕሊ መንዴ ላይ ነበረ ሴፕቴምበር 8። ስለዚህ ከሱ በፊት የነበረው ሳምንት ወይም ደግሞ አርብ ዕለት በምን አይነት ሁኔታ ተዘጋ የሚለውን ስናይ ከዚህ በፊት እንደነበረው ወደ ታች ባለፈው እንዳሳያችሁ ማርኬቱን ሪትሬስ ሲያደርግ እንደገባሁት ኢንትሪ የዛን ቀን ከዛ በፊት የነበረው ሳምንትም አርብ ዕለት ማለት ነው ሪትሬስ አድርጎ ነበር የተዘጋው። ስለዚህ ከሱ በመቀጠል ሪትሬስ ሲያደርግ የነካው ፒዋይ ነበር። እዚህ ጋር የምታያቸውን የተለያዩ ሚቲጌሽን ብሎኮች ነካ። ከዛ በኋላ ማርኬቱ ሪያክሽን ማሳየት ጀመረ ማለት ነው። ስለዚህ ስቲል ነው ዲሊንግ ሬንጃችን ሪስፔክት እንዳደረገ ነው ይሄኛው ክሬት የተደረገው ዲሊንግ ሬንጅ ማለት ነው። እንደምታዩት ወርታች ወርዶ ያለውን ዲስካውንት ዞን ነክቶ ከዛ ያሉትን ፒያዎች ተጠቅሞ ነው ሪትሬስ ያደረገው። ስለዚህ ወርታች ወረድ ድንበልና ያሉትን ነገሮች ደግሞ በደንብ 15 ሚኒት ላይ በመቀጠል እንሂድ። 15 ሚኒት ላይ የሄድኩት ሌላ ፒዋይ ሌላ ታይም ፍሬም ላይ ስላላገኘው ነው። እዛ ላይ የነበረው ፒዋይ የ15 ሚኒት ኢንቨርዥን ፌር ቫልዩ ጋፕ ነው። ከሱ በፊት የአርቡን በደንብ መጀመሪያ ልንገራችሁ። ልክ ሪትሬስ ሲያደርግ እዚህ ጋር የዚህኛው ማርኬት ላይ አልገባሁትም፣ ግን የናዝዳክ ቻርት ላይ ተመሳሳይ የሆነ ዳይሬክሽን ስለነበራቸው እሱ ላይ አሪፍ የሆነ ማርኬት ወይም ደግሞ ሴታፕ አግኝቼ ወርታች ገብቼዋለሁ ወደ አሪፍ የሆነ ዲስካውንት ዞን ማለት ነው። እሱን ስክሪንሾቱን ከጎን የማስቀምጥላችሁ ይሆናል። ከዛ በኋላ እንደምታዩት ፒያዎቹን ከነካ በኋላ ማርኬቱ እዚህ ጋር አካባቢ ነው የተዘጋው ወደ 18 ሰዓት አካባቢ አርብ ዕለት ማለት ነው። ከዛ በኋላ አዲስ ቀን ሲከፈት ሰኞ ምን ተፈጠረ የሚለውን አብረን ዲፕሊ ልክ ኤዥያን ሴሽን ወይም ደግሞ ኤዥያን ኪል ዞን ሲከፈት 19 ሰዓት ላይ ምንድነው ሊኩዲቲ ክሬት መደረግ ተጀመረ ወይም ደግሞ ቢውልድ ማድረግ ጀመረ። ቀደም ያለው መጀመሪያ ምንድነው ማርኬት ሜከር የሚያደርጉት ሊኩዲቲ ቢውልድ ያደርጋሉ። ከዛ ደግሞ እሱን ሊኩዲቲ ግራብ ያደርጋሉ። ከዛ ደግሞ የተለመደውን ትሩ ዳይሬክሽን ሙቭመንት እንጠብቃለን ማለት ነው። ስለዚህ እዚህ ጋር ምር የተፈጠረው ኤዥያን ላይ ልክ ሲከፈት ትንሽ የሆነ ሬንጅ ውስጥ ሴም ዳይሬክሽን ወደ ጎን ኮንሶሊዴት አደረገ ወይም ደግሞ አኩሙሌሽን ፎርሙን ሰጠ ማለት ነው። እስከ የት ድረስ ነው? እስከ 7 ሰዓት ኒውዮርክ፣ ለንደን ኢቭን ኮንሶሊዴሽን ነገር ነበረ ማለት ነው። እዚህ ጋር እንደምታዩት የኤዥያን ሃይ ቴክ አድርጎታል። ነገር ግን ብዙም ሬንጅ አልነበረውም የዩኤስ ኢንዴክስ እንደመሆኑ አንጻር ማለት ነው። ከዛ ልክ 7 ሰዓት ላይ ምንድነው
ወደታች ማኒፑሌት መደረግ ጀመረ ማርኬቱ። በተለይ 930 ላይ የምንፈልገውን ፒዋይ የ15 ሚኒት ኢንቨርዥን ፌር ቫልዩ ጋፕ ተነካለን ማለት ነው። ከዚህ ጋር እንደምታዩት ልክ ከመውረዱ በፊት ደግሞ ምን አድርጎ ነበር? ኢንተርናል ሊኩዲቲ እዚህ ጋር እንደምታዩት የላንች ታይም የለንደን ላንች ታይም ሊኩዲቲ ግራብ አድርጎ ነው ወደታች የወረደው። ከዛ በኋላ በመቀጠል የ15 ሚኒት ኢንቨርዥን ፌር ቫልዩ ጋፑን ነካለን፣ ዲስካውንት ላይ ያለ ማለት ነው። ስለዚህ ልክ እሱን ሲነካለን ምን አይነት ኮንፈርሜሽን ሰጠን? እኔስ ሴታፑን ለመግባት ምን አየው የሚለውን ነገር ዲፕሊ ገብተን ማለት ነው። በመቀጠል የሄድኩት 1 ሚኒት ላይ ነው። 1 ሚኒት ላይ እዚህ ጋር እንደምታዩት 930 እዚህ ጋር ወረደና እዚህ ጋር ኢንቨርዥኑን ነካለን። ያው ኢንቨርዥኑ ሪስፔክት ያደረገ ሬንጅ ላይ ኮንፈርሜሽኖችን ሰጠን። እዚህ ጋር እንደምታዩት ትንሽ ሊኩዲቲ ቢውልድ አደረገና ከዛ በመቀጠል ምን አደረገ? እሱን ሊኩዲቲ ማኒፑሌት አደረገው። ከዛ በመቀጠል ወደ አፕ ምን አደረገን? ኮንፈርሜሽን ወይም ደግሞ ማርኬት ስትራክቸር ሽፍት ሰጠን። ከዛ እንደምታዩት ፌር ቫልዩ ጋፕ አለው፣ ብሬከር አለው። ስለዚህ ይሄ ለመግባት አሪፍ የሆነ አራር ያለው ሴታፕ ሆነልኝ ማለት ነው። እንደምታዩት ሪስክ ቱ ሬሾ እዚህ ጋር 1:8 ነው። እዚህ ጋር እኔ የገባሁት ያው ፌር ቫልዩ ጋፑ ላይ ነው። ከምን አንጻር እሱ ጋር ገባሁት የሚለውን ስናይ ኦቲ ዘረጋውና ያው ኦፕቲማል ትሬድ ኢንትሪ ላይ ምን አገኘው? ፌር ቫልዩ ጋፕ ያለው ፒዋይ ፌር ቫልዩ ጋፑ ፕላስ ደግሞ እዚህ ጋር ያለው ብሬከር ነው። እዚህ ጋር እንደምታዩት ያው እዛ ሌቭል ላይ ያለው የምንገባበት ሌቭል ምንድነው? ፌር ቫልዩ ጋፕ እና ያለው እዚህ ጋር የምታዩት የብሬከር ብሎክ ነው ማለት ነው። ስለዚህ እሱ ጋር ኤክስኪዩት አደረጉ አንድ ትሬድ። ከዛ እንደምታዩት ወደ ላይ ሄደልኝ በአሪፉ በጣም የሚገርም ቮሊም ነበረው። በመቀጠል ግን ልክ 11 ሰዓት ሲል ወደ ታች ከእንደገና ሪትሬስ አደረገ የድረስ እዚህ ጋር ልክ ቅድም ኮንፈርሜሽኑን ሲሰጠኝ ክሬት የተደረጉ የ15 ሚኒት የተለያዩ ኦቢዎች ነበሩ። እነሱ ሌቭል ላይ ሪትሬስ አደረገ ማለት ነው። ይህን ያክል ሌቭል ሲሄድ እኔ በማርኬቲንግ ብሬክ ኢቭን አድርጌ ነበረ። ስለዚህ እዚህ ጋር በብሬክ ኢቭን ወጣው። ምክንያቱም እዚህ ጋር ቢያንስ እዚህ ጋር ሊኩዲቲ ቴክ ያደረገልኝ ነገር የለም። ያው የተመለሰው እዚህ ጋር ካለው ኦቢ እንዲሁም የተለያዩ ብሬከሮች ነው። ስለዚህ ያው እየጠበቁት የነበረው ሌቭል ደግሞ ኤክስተርናል ሊኩዲቲ ነው ወይም ደግሞ አርብ ዕለት የሰራው ሀይ ቅድም ያልኳችሁ ማለት ነው ከሱ ነበረ። ስለዚህ ምንም እንትን አላልኩበትም። ከእንደገና ሌላ ኮንፈርሜሽን ምን ላይ መጠበቅ ጀመርኩኝ። ያው ሌቭሉ በጣም አሪፍ ሌቭል ስለነበረ ፒኤም ሴሽን ላይ በደንብ መጠበቅ ጀመርኩኝ። እንደምታዩት 13 ሰዓት ከ45 ይላል። እዚህ ጋር ሌላ ኮንፈርሜሽን ነበረ። ከፒኤም 13 ሰዓት ላይ ነው ፒኤም ሴሽን የሚጀምረው። ስለዚህ ዲፕ ስንገባ 1 ሚኒት ላይ ምን አይነት ኮንፈርሜሽን ነበረ የሚለውን ስናይ እዚህ ጋር እዚህ ጋር ሃየር ታይም ፍሬም ላይ ባይዘው ሌላ ኢንትሪ ነበረን፣ ግን አራሩ ያን ያክል ስላልሆነ ብዙም ኢንትረስትድ አልሆንኩም። ታች ነው በደንብ ያገኘሁት። ስለዚህ እዚህ ጋር እንደምታዩት ቅድም የነገርኳችሁ ፎርሜሽን አለ። እዚህ ጋር ምንድነው ኮንሶሊዴሽን ወይም ደግሞ አኩሙሌሽን ፎርሙ እዚህ ጋር ቢልድ ተደረገ። ከዛ ማኒፕሌት አደረገው። ከዛ ማኒፕሌት ካደረገው በኋላ እዚህ ጋር ያለውን ቅድም ያልኳችሁ የ15 ሚኒት ኦቢ ከነካ በኋላ ምንድነው ያደረገው? ትሬዱ ማርኬት ስትራክቸር ሽፍት ሰጠን ወይም ደግሞ ቼንጅ ኦፍ ካራክተር ሰጠን ማለት ነው። ከዛ በኋላ ወደ ኦቲ ላይ ወዳለ የ15 ሚኒት ፌር ቫልዩ ጋፕ ተመለሰ። ከፍ አድርጌ ላሳያችሁ እዚህ ጋር ማለት ነው። ታያችኋል። እዚህ ጋር ፌር ቫልዩ ጋፕ አለ። ወደዚህኛው ፌር ቫልዩ ጋፕ ተመለሰና እዚህ ጋር ያለውን ፌር ቫልዩ ጋፕ ከነካ በኋላ ያው ስትራክቸሩን ይዞ ወደ ላይ ሄደ ማለት ነው። ስለዚህ 1 ሚኒት ላይ ደግሞ እኔ ወደ ገባሁበት ሴታፕ ስንመጣ እዚህ ጋር ማለት ነው ምንድነው ያደረገው? ተመሳሳይ ኮንሰፕት ነው ሎወር ታይም ፍሬም ላይ ያለው። ትንሽ ሊኩዲቲ ቢውልድ አደረገን እነዛን ፒዋይስ ከነካ በኋላ ከዛ ወርዶ ማኒፕሌት አደረገው። ከዛ ማርኬት ስትራክቸር ሽፍት ሰጠን። ፕላስ ደግሞ እዚህ ጋር ሁለት አይነት የምንገባባቸው ፖይንቶች ክሬት ተደረጉልን። እዚህ ጋር እንደምታዩት ኦቢ አለ ወይም ደግሞ ብሬከር አለ። እዚህ ጋር ፌር ቫልዩ ጋፕ አለን። በኦፕቲማል ትሬድ ኢንትሪያችንን ቼክ ስናደርግ ደግሞ ያው
እነዚህ ሌቭሎች ያሉት እዛ እንትን ላይ ነው ማለት ነው። ስለዚህ እንደምታዩት እዚህ ጋር ብሬከሩ አለ ወይም ደግሞ ኦቢ ከፍ ስናደርገው 3 ምናምን ላይ ኦቢ አለን። እሱ ሌቭል ላይ ትሬዳችንን ኤክስኪዩት ማድረግ እንችላለን ማለት ነው። ስለዚህ እኔ እዚህ ጋር ፖዚሽኔን አስቀመጥኩ ወይም ደግሞ ትሬድ ኤክስኪዩት አደረግኩ ማለት ነው። ከዛ ታርጌት የነበረው አሁንም በተመሳሳይ እንደቀደሙ የኤክስተርናል ሬንጅ ሊኩዲቲ ነው። እንደምታዩት አራሩ በጣም ጠቧል። በጣም አሪፍ አራር አለው። እንደምታዩት እዚህ ጋር 1:35 ሪስክ ቱ ሬሽዮ ነው ያለው። ኤስኤልን ያደረግኩት ያው እንደምታዩት የፌር ቫሊ ጋፑ ክሬት የተደረገው የሶስቱ ካንድሎች ሎ ላይ ነው። እዚህ ጋር 1 2 3 አሉ። እዚህ ጋር ፌር ቫሊ ጋፑ አለ። ስለዚህ እዚህ ጋር እኔ ኦቲ ላይ ስገባ እዚህ ላይ ኤስኤልን አስቀመጥኩና ያው ይሄን የመሰለ ሪስክ ቱ ሬሽዮ አገኘው ማለት ነው። ታርጌት እንዳልኳችሁ ያው እዚህ ጋር ያለውን የኤክስተርናል ሬንጅ ሊኩዲቲ ነው። ለምንድን ነው ይህንን ያደረግኩት? እንደምናየው እንዳስረዷችሁ ቅድም ማርኬቱ ቡሊሽ ላይ ነው ያለው። ዲስካውንት ላይ ጠብቀን ወደ ባይ እየገባን ያው ኤክስተርናል ሬንጅ ሊኩዲቲ ታርጌት እናደርጋለን፣ ኢንተርናል ሬንጅ ሊኩዲቲ ታርጌት እናደርጋለን። ስለዚህ እንደዛ እያደረግን ያው ማርኬቱን ፎሎ እናደርጋለን ማለት ነው። በቀጣይ ቀን ደግሞ ሌላ ሶስተኛ ሴታፕ ገብቻለሁ። እንዴት ነበር የሚለውን ደግሞ እነሱንም እኔ ስለዚህ እዚህ ጋር እንደምታዩት ልክ እዚህኛው ሬንጅ ላይ ማርኬቱ ተዘጋ። የሰኞ ዕለት ነው የሚሆነው። መንዴ እዚህ ጋር አለ። ማክሰኞ ዕለት እዚህ ጋር ልክ ሲከፈት ምንድን ነው የሆነው? ቱስዴይ ኮንሶሊዴሽን ከማታ ፒኤም አካባቢ ጀምሮ እስቲ ማታ ፒኤም ጀምሮ ኮንሶሊዴት እያደረገ ነበረ። ከዛ በኋላ ኤዥያንም ኮንሶሊዴት አደረገ እስከ ለንደን ድረስ እዩት። ለንደን ያው ሃዩን ቴክ አድርጎታል። በእርግጥ ግን ያው ኮንሶሊዴሽን ትንሽ ሬንጅ ነው እዛው ሳይድ ወይ ነው ሲሄድ የነበረው። ከዛ በኋላ በተመሳሳይ ከዚህኛው ቀን ጋር እንደነበረው ምን አደረገ? ወርታች መጥቶ ማኒፑሌት አደረገው። እዚህ ጋር የነበረው ፒዋይችን ደግሞ ምንድን ነው የሚሆነው? ከዚህ እስከዚህ ያለውን ሌቭል ብንለካ ወይም ከዚህ እስከዚህ ያለውን ዲሊንግ ሬንጅ ብንለካ ዲስካውንት ላይ ያለው ፒዋይ እዚህ ጋር የምታዩት የ15 ሚኒት ሚቲጌሽን ብሎክ ነው። ወይም ደግሞ ወደ ሎወር ስንመጣ ወደ ፕሮፖርሽን ብሎክ ነገር ነው። ስለዚህ ከሱ ሌቭል ሪያክት አደረገልን ከእንደገና ማለት ነው። እንደምታዩት እዚህ ጋር አኩሙሌሽን ፎርማችን አለ። ከዛ ማኒፕሌት አደረገው ይሄንን ፎርም። ከዛ በኋላ ፒዋያችንን ንካ። ከዛ ኮንፈርሜሽን እንጠብቃለን ማለት ነው። ኮንፈርሜሽናችን ምን ነበር የሚለውን ስናይ የዛን ቀን ደግሞ እዚህ ጋር 1 ሚኒት ላይ ልክ ፒዋዩ ከተነካ በኋላ ቫሊድ የሆነ ማርኬት ስትራክቸር ሽፍት ነው መጠበቅ ያለብን። ስለዚህ እንደምታዩት እዚህ ጋር በሎወር ታይም ፍሬም ያው ቀደም እንዳሳየዋችሁ ሊኩዲቲ ቢውልድ አደረገ። እዚህ ጋር እንደምታዩት ሊኩዲቲ ቢውልድ አደረገ። እሱን ሊኩዲቲ ምንድን ያደረገው ማኒፕሌት አደረገው ዲፕ ገብቶ። ስለዚህ ከዛ በኋላ ማርኬት ስትራክቸር ሽፍት ሰጠን ማለት ነው። እንደምታዩት እዚህ ጋር እቺን ሃይ ብሬክ ሲያደርግልን በኢምፐልስ ፕላስ ፌር ቫሊ ጋፕ አለን። ኦቲኤ ላይ ነው ይሄ ፌር ቫሊ ጋፕ። እዚህ ጋር ኢንቨርዥን ነበረን ግን ያው ኢንቨርዥኑ ዲፕ ነው ያለው። ኦቲኤ ላይ ደግሞ ምንድን ያለን እንደምታዩት ፌር ቫሊ ጋፕ አለ። እንዲሁም ደግሞ እዚህ ጋር ያሉት ብሬከር ብሎኮች አሉ ማለት ነው። ከዛ ከሱ ትሬድ ኤክስኪዩት አደረግኩ። እያንዳንዱ ከጎን ያው ፕሮቮቹን ከጎን አስቀምጥላችኋለሁ። ከዛ ማርኬቱ መች ነው ታርጌት የነካው የሚለውን ማክሰኞ ያኛው ትሬድ አድሯል። አንድ ቀን አደረ። ከዛ ማክሰኞ በድጋሚ አደረ። እዚህ ድረስ እስከ ሮብ ድረስ ነው ያስኩት። ከዛ ሮብ ዕለት ምን ነበረ? የፕሮዲሰር ፕራይስ ኢንዴክስ ኒውስ ነበረ። ከዛ እንደምታዩት ሀይሊ ነው፣ በጣም በፕሬዠር ነው የወጣው። ታርጌቴ እዚህ አካባቢ ነበረ፣ ጫፉ አካባቢ ጋር ነበረ። ከዛ ግን በጣም ስፕሪድ ስለነበረው የምጠቀምበት ብሮከር ያው እዚህ ሬንጅ ላይ ነው ያስወጣኝ ማለት ነው። ከዛ ማርኬቱ ከዛ በኋላ ድሮፕ ያደረገው በጣም ወደታች ወረደ። እንዳለኝ እንደ ኢንተርናል ሬንጅ ሊኩዲቲ ግራብ አደረጋቸው። ለምድር የወረደው ብለን ስናይ እዚህ ጋር የኦናዳ ቻርት ላይ አያሳይም። የፎሬክስ .com ላይ ብታዩት ግን በደንብ አለ። እዚህ ጋር የ15 ሚኒት ኢንቨርዥን ፌር ቫሊ ጋፕ አለ። እዚህ ጋር የሁለተኛውን ኢንትሪ ሲገባ እዚህ ጋር የምታዩት እዚህ ጋር የተፈጠረ የ15 ሚኒት ኢንቨርዥን ፌር ቫሊ ጋፕ ነበረ። እዚህ ጋር እቺኛው ሌቭል ላይ ነበር ሪያክት ያደረገው። ኢቨን እዚህ ጋር ግን ጭራሽ ቻርቱ ላይ አያሳይም። ጭራሽ አልነካውም ላይኛው ሌቭል ማለት ነው። እዛ ላይ ግን የምጠቀምበት የፔፐርስቶን እና የፎሬክስ .com ቻርት ብታዩ
በደንብ ነክቶታል እና ከሱ በኋላ ነው ሪያክት አድርጎ ከእንደገና ኢቨን እዚህ ጋር ሌላ እንትኖች ነበሩን፣ ሌላ የምንገባባቸው ሴታፖች ነበሩን። ነገር ግን ያው ሌቭሉ ያን ያክል እንትን ስላልነበረ በደንብ ፎከስ ማድረግ ወይም ደግሞ ሌላ ከፍ ያለ ኮንፈርሜሽን መጠበቅ ስለሚያስፈልግ ምንም ትሬድ ቴክ አላደረኩም የዛን እንትን ማለት ነው። ከዚህ እንትን በኋላ እዚህ ጋር በቀጣይ ቀን ደግሞ ሐሙስ ዕለት ነው መሰለኝ፣ እዚህ ጋር ሐሙስ ዕለት የኮንሱመር ፕራይስ ኢንዴክስ ወይም ሲፒአይ የምንለው ኒውስ ነበረ። እዚህ ጋር ምን ተፈጠረ? ተመሳሳይ ሴታፕ ነበረ፣ ግን እዚህ ጋር እንደምታዩት ኮንሶሊዴሽኑን ማኒፕሌት አላደረገውም። ፒዋይ ጭራሽ እዚህ ጋር የ5 ሚኒት ፌር ቫሊ ጋፕ ነበረን፣ ከሱም ማርኬቱ መነሳት ይችል ነበር። ነገር ግን በጣም ቮሊዩም ነበረው ኒውሱ ማለት ነው። ስለዚህ ያን ያክል ፑሽ አላደረገውም፣ ወደ ላይ ነው በጣም አግሬሲቭ ሊወጣው። እንደምታዩት እዚህ ጋር ምንም አይነት ትሬድ ኤክስኪዩት አላደረኩም ካሳየዋችሁ ፖይንቶች አንጻር። እዚህ ጋር ከናዝዳክ ከኤስኤምቲ ተፈጥሯል ምናምን ነገር እዛ ላይ እንደውም ኮምፎርታብል የሆነ እንትን ነበረ፣ ግን እዛ ላይም አልገባውም ካለው ኒውስ እንትን አንጻር ማለት ነው። ስለዚህ እዚህ ጋር ዩኤስ 930 ላይ በደንብ እንድትወርድ ፈልጌ ነበረ። ይህንን ሌቭል በደንብ እንድነካልኝና እነዚህ ኢንተርናል ሊኩዊዲቲዎች ቴክ አድርጋልኝ ከዛ የኛውን ፒዋይ ተጠቅማ ደግሞ ሌላ ኮንፈርሜሽን ሰጠኝ ይህንን ኤክስተርናል ሬንጅ ሊኩዊዲቲ ታርጌት እንዳደረግ ማለት ነው። ስለዚህ ግን እንደምታዩት እዚህ ጋር ምንድን ነው ያደረገው? ይህንን የላንች ታይም ሊኩዊዲቲ ግራብ አደረገና ማርኬት ስትራክቸር ሽፍት ሰጠን ሎወር ታይም ፍሬም ላይ 1 ሚኒት ላይ። ከዛ በኋላ ተመልሶ የ5 ሚኒት ፌር ቫሊ ጋፕ ላይ ፕላስ ኢንቨርዥንም አለን እዚህ ጋር ባላንስድ ፕራይስ ሬንጅ ላይ ማርኬቱ ወደ ላይ ወጣ ማለት ነው። አሪፍ ሪስክ ሬሾ ነበረው፣ ግን እንዳልኳችሁ ከነዚህ ሌቭሎች አንጻር ሪስፔክት ስላላደረገልኝ ትሬዱን አልወሰድኩትም ማለት ነው። ከዚህ አንጻር ማለት ነው። ስለዚህ ይህን ይመስላል የዛሬው የነበሩን ሴታፖች እንዲሁም። ስለዚህ አሪፍ እንደተማራችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ ደግሞ ከዚህ በኋላ በጣም የሚገራርሙ ሴታፖች አሉ፣ እነሱንም በቀጣይ ለቅላችኋለሁ። ከዚህ በኋላ እስቲ ሴፕቴምበር 15 16 አካባቢ የሚገራርሙ ሬሾ ያላቸው ሌሎች አሪፍ ሴታፖችም አሉ፣ እነሱንም በቀጣይ ቪዲዮ ምሰራላችሁ ይሆናል። እስቲ ኮሜንት ላይ የእናንተን ኢንተረስትም እስቲ ንገሩኝና በደንብ የምናወራበት ይሆናል። ወይም ደግሞ በቀጣይ ቪዲዮ በደንብ ያላችሁን ጥያቄም ካላችሁ ኮሜንት ላይ ጻፉልኝና በደንብ የምናያቸው ይሆናል ማለት ነው። ለዛሬ ይህን ይመስላል። ማርኬት ሜከር ሞዴልም በደንብ እንደተረዳችሁ ተስፋ አድርጋለሁ። ጥያቄ ካላችሁ ግን ያው ኮሜንት ላይ እንዲሁም ደግሞ ቴሌግራም ቻናል ባለፈው ዕለት አልከፈትኩም ብያችሁ ነበር፣ አሁን ከፍቻለሁ። ቼክ ማድረግ ትችላላችሁ። ሊንኩን የቻናሉ ዲስክሪፕሽን ላይ አስቀምጥላችኋለሁ። ጆይን ማድረግ ትችላላችሁ ማለት ነው።